በስኮትላንድ በኤርትራዊ ታዳጊ አሜን ተክላይ ግድያ ሶስተኛ ተጠርጣሪ ተያዘ። አስፈላጊ የሆነ ስለመጣው ፋይዳ መታወቂያ ሊያውቋቸው የሚገቡ 8 ጉዳዮች ዝርዝር እና ወቅታዊ መረጃዎችን ቴሌግራም ቻናላችን ላይ ያገኛሉ። በስኮትላንድ ግላስጎ ነዋሪ የነበረው ኤርትራዊ ታዳጊ አሜን ተክላይ ግድያ ጋር በተያያዘ ሶስተኛ ተጠርጣሪ ተያዘ። የ15 ዓመቱ አሜን ከ3 ሳምንታት በፊት በከተማዋ ሜሪሂል አካባቢ ክላሪንደር ጎዳና ላይ በተፈጸመበት ጥቃት በጽና ቆስሎ መገኘቱ ይታወሳል። ምንም እንኳ የድንገተኛ ሕክምና ባለሙያዎች በስፍራው ቢደርሱም ሕይወቱ እዚያው ማለፉ ተገልጿል። በአሁኑ ወቅት የ16 ዓመት ታዳጊ የሆነው ሶስተኛው ተጠርጣሪ በቁጥጥር ስር እንደዋለ እና እንዲሁም ክስ እንደተመሰረተበት የስኮትላንድ ፖሊስ አስታውቋል። ታዳጊው ዛሬ ሰኞ ግላስጎ በሚገኝ ፍርድ ቤት እንደሚቀርብም ተገልጿል። ከዚህ ቀደም የ14 ዓመት ልጅ ታዳጊ በአሜን ግድያ እና በጥቃት ወንጀል ተከሶ ፍርድ ቤት ቀርቧል። ሌላኛው ሁለተኛው ተከሳሽ የ15 ዓመት ታዳጊ በጥቃት ወንጀል እንዲሁ ክስ ተመስርቶበታል። ኤርትራ የተወለደው አሜን ከአባቱ ጋር በግላስጎ ከተማ ይኖር የነበረ ሲሆን በቅርቡም ነው በዩኬ የመቆየት መብት የተሰጠው። አሜን ጆርዳን ሂል በተሰኘ ስፍራ በሚገኘው የቅዱስ ቶማስ አኳናስ ሁለተኛ ደረጃ ትምህርት ቤት ተማሪ ነበር። አሜን ተግባቢ፣ በጣም ተወዳጅ እንዲሁም በሙዚቃ እና መገናኛ ብዙሃን ከፍተኛ ፍላጎት የነበረው ታዳጊ እንደነበር የትምህርት ቤቱ ርዕሰ መምህር ገልጸዋል። ርዕሰ መምህር ክሌር ማኪንሊ የታዳጊው ሞት ለትምህርት ቤቱ ማህበረሰብ አስደንጋጭ ነበር ብለዋል። የ17 ዓመት እህቱ ደሊና በበኩሏ አሜን የዩናይትድ ኪንግደም ዜግነት አግኝቶ ዶክተር፣ መሐንዲስ ወይም የቅርጫት ኳስ ተጫዋች የመሆን ተስፋን ሰንቆ እንደነበር ከዚህ ቀደም ለቢቢሲ ስኮትላንድ ተናግራለች። ታዳጊው በግላስጎው ለ8 ዓመታት ያህል ኖሯል። አሜን ወንድሜ ብቻ ሳይሆን የቅርብ ጓደኛዬም ነበር ስትል ለቢቢሲ ስኮትላንድ ኒውስ ተናግራለች። አክላም በጣም ተወዳጅ ልጅ፣ በጣም ደግ እና ብሩህ ነበር ብላለች። የስኮትላንድ ፖሊስ በአሜን ግድያ ላይ ሰፊ ምርመራ ማድረግ መጀመሩን አስታውቋል። ሱፐርኢንቴንደንት ቺሪል ኬሊ እንዳሉት መልሱ ያለው የአካባቢው ማህበረሰብ ጋር ነው ካሉ በኋላ ባልደረቦቻቸው የመንገድ ላይ ካሜራዎችን እየተመለከቱ እንዲሁም ቤት ለቤት በመሄድ ጥያቄዎችን እያቀረቡ መሆኑን ተናግረዋል። አክለውም በዚህ አስጨናቂ ጊዜ ሐሳባችን ሁሉ ከአሜን ቤተሰቦች እና ወዳጆች ጋር ነው፣ ለእነሱ ልዩ ድጋፍ ማድረጋችንን እንቀጥላለን ብለዋል። ፖሊስ ግድያውን በሚመለከት መረጃ ያለው ማንኛውም ሰው ለዚህ ምርመራ ተብሎ በተከፈተው የመረጃ መቀበያ በኩል ጥቆማውን እንዲሰጥ ጥሪ አቅርቧል። አስፈላጊ የሆነ ስለመጣው ፋይዳ መታወቂያ ሊያውቋቸው የሚገቡ 8 ጉዳዮች። የሕዝብ ተወካዮች ምክር ቤት መጋቢት 21 2015 የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ አገራት መካከል እንድትካተት በር ከፍቷል። ፋይዳ የሚል ስያሜ የተሰጠው ይህ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ነው የተባለለት ይህ መታወቂያ በሙከራ ደረጃ ሲተገበር ቆይቶ የአዋጁን መውጣት ተከትሎ በይፋ ተግባራዊ መሆን የጀመረው። በአሁኑ ወቅት በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡት አገልግሎት የፋይዳ ዲጂታል መታወቂያን በአስገዳጅ ጥቅም ላይ እንዲውል በመጠየቅ ላይ ይገኛሉ። ከፋይዳ መታወቂያ ጋር የተያያዙ ሊያውቋቸው ለሚገቡ 8 ወሳኝ ጥያቄዎች ምላሽን ነው። ፋይዳ መታወቂያ ምንድን ነው? የፋይዳ ቁጥር የሚባለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃዎችን የባዮሜትሪክ እና ዲሞግራፊክ በመሰብሰብ አንድ ሰው አንድ ነው በሚል መርህ እያንዳንዱን ዜጋ በልዩ ሁኔታ መለየት የሚያስችል ስርዓት መሆኑን የብሔራዊ መታወቂያ ፕሮግራም ያስረዳል። በውስጡም መሰረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻን ይይዛል። በተጨማሪም ለኮሙኒኬሽንና ለማረጋገጫ የሚያገለግሉ ኢሜይል እና ስልክ ቁጥርን አካቷል። ዋናው መረጃ ደግሞ ባዮሜትሪክ ነው። ይህም የሁለት የዓይን፣ የአስሩም የእጅ ጣቶችንና የፊት አሻራን ይይዛል። እነዚህ መረጃዎች ከተሰበሰቡ በኋላ ተጨምቆ ወደ 12 አሃዝ ልዩ ቁጥርና ወደ 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዝጋቢው ይሰጣል። አንድ ሰው ተመዝግቦ ቁጥር ደረሰው ማለት ዲጂታል መታወቂያ አለው ማለት ነው ሲሉ የፋይዳ ብሔራዊ መታወቂያ ዋና አስተባባሪ አቶ ይርዳሄ አርአያስላሴ ለቢቢሲ ተናግረዋል። የዲጂታል መታወቂያ የማግኘት መብት ማንኛውም ዲጂታል መታወቂያ ለማግኘት መሰረታዊ የግል መረጃን በመስጠት የተመዘገበ ነዋሪ የዲጂታል መታወቂያ የማግኘት መብት አለው ይላል አዋጁ። በአካል ጉዳት ወይም በሌላ ከአቅም በላይ በሆነ ምክንያት ተመዝጋቢው መረጃዎችን መስጠት አለመቻሉ ከተረጋገጠ በፎቶግራፍ ብቻ በመመዝገብ ዲጂታል መታወቂያው ሊሰጥ ይችላል። በዲጂታል መታወቂያ ስርዓት የሚመዘገቡ እና በዲጂታል መታወቂያ ማስረጃ ላይ የሚገለጹ የግል መረጃዎች በፌዴራል መንግስት የሥራ ቋንቋ ምዝገባ በሚካሄድበት ክልል የሥራ ቋንቋ እና በእንግሊዝኛ ይሰፍራሉ። በዲጂታል መታወቂያ ስርዓት የሚመዘገብም ሆነ በዲጂታል መታወቂያ ማስረጃ ላይ የሚወጣ መረጃ ተቋሙ በሚያወጣው መመሪያ መሰረት በተጨማሪ የሀገር ውስጥ ቋንቋ ሊመዘገብ ይችላል። ፋይዳ መታወቂያ ማውጣት የሚችሉት እነማን ናቸው? በአዋጁ አንቀጽ 16(1) መሰረት የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ እንደ ህጋዊ እና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንጓል። ፋይዳ መታወቂያ በዕድሜም ሆነ በዜግነትም ገደብ ያልተደረገበት በመሆኑ በየትኛውም ዕድሜ የሚገኙ ሕፃናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ አገር ዜጎችም መመዝገብ ይችላሉ። በአዲስ አበባ ከሲቪል ምዝገባ ጋር በትምህርት ቤት መመዝገብ መጀመሩን የተናገሩት አቶ ይርዳሄ ልጆች የልደት ሰርቲፊኬት ሲወስዱ በተመሳሳይ ጊዜ የፋይዳ ቁጥር መውሰድ እንደሚችሉም ገልጸዋል። ከ5 ዓመት በታች ለሆናቸው ወላጅ ምስክር ሆኖ ፋይዳ ቁጥር እንዲወጣላቸው ይደረጋል። ልጆች ከ5 ዓመት በላይ ከሆኑ የባዮሜትሪክ መረጃ አስገዳጅ ስለሚሆን አሻራቸውን ሰጥቶ የፋይዳ ቁጥር ማግኘት ይቻላል። ከ18 ዓመት በላይ ሲሆኑ ደግሞ ራሱን ችሎ እንዲያወጣ ይደረጋል። ፋይዳ ከሌሎች መታወቂያዎች በምን ይለያል?
ፋይዳ መታወቂያ በዋነኝነት ከሌሎች መታወቂያዎች የሚለየው በብሔራዊ ደረጃ ወጥነት ያለው መሆኑ ነው። የምዝገባውና የቁጥር አሰጣጡ ወጥ በሆነ መልኩ በአገር አቀፍ ደረጃ የሚሰጥ ይሆናል። ፋይዳ የሚለይበት ሌላኛው መንገድ ደግሞ ካርድ አለመሆኑ ነው። የፋይዳ ቁጥር ያለው ሰው መታወቂያ አለው ማለት ነው። ይህንን በመጠቀም ከሌሎች ተቋማት ጋር የሚያስተሳስር የመለያ ስርዓት ያለው ነው። ፋይዳ መታወቂያ የቀበሌ መታወቂያን ይተካል። የቀበሌ መታወቂያ የአንድ ቀበሌ ነዋሪዎች የሚለዩበት ነው። የፋይዳ መታወቂያ ደግሞ ከኢትዮጵያውያን በተጨማሪ ስደተኞች ጭምር ኢትዮጵያ ውስጥ እስካሉ ድረስ መውሰድ የሚችሉት መታወቂያ ነው። የቀበሌ መታወቂያ የነዋሪዎችን አድራሻ በማረጋገጥ ለነዋሪዎች አገልግሎት የሚሰጥ ነው። በአሜሪካ የአንድ ግዛት ነዋሪ የነዋሪነት መታወቂያ ወይንም የመንጃ ፈቃድ አለው። ከዚህ በተጨማሪ ሶሻል ሴኩሪቲ ቁጥር ይኖረዋል። ሶሻል ሴኩሪቲ ቁጥሩ በፌዴራል ደረጃ የሚያገለግል ሲሆን በየግዛቱ ደግሞ የመኖሪያ መታወቂያ ይሰጣል ሲሉ አቶ ይዳ ያስረዳሉ። አገልግሎታቸውም የተለያየ በመሆኑ የቀበሌ መታወቂያን መተካት አለመተካት አጀንዳ መሆን የለበትም ብለዋል። አንድን የቀበሌ አገልግሎት ለማግኘት የቀበሌው መታወቂያ አስገዳጅ የሚሆንበት ጊዜ አለ። በዚህ ወቅት ፋይዳ መታወቂያ አገልግሎት አይሰጥም። ለምሳሌ ውልና ማስረጃ ሲኬድ ፋይዳ መለያ ይጠየቃል። ለአንዳንድ አገልግሎቶች ደግሞ ግዴታ የነዋሪነት መታወቂያ ከፋይዳ በተጨማሪ ሊጠየቅ ይችላል ብለዋል። ነገር ግን አስተባባሪ የሚሉት ወደፊት ሁለቱን ለማስተሳሰር እየተሰራ በመሆኑ ስራው ሲጠናቀቅ እርስ በእርስ ስለሚናበቡ አንዳቸውን በተናጠል መጠየቁ እንደሚቀር አመልክተዋል። የቀበሌ መታወቂያ ከያዝኩ በቀላሉ እስተናገዳለሁ፣ ፋይዳ ቁጥሬን ከያዝኩ በፋይዳ ቁጥሬ እስተናገዳለሁ፣ በዚህ ጊዜ አንዱ ሌላውን መተካት የሚለው ጉዳይ ይቀራል። ዜጎችን ይህንን የሚያነሱት ሁለቱንም ስለሚጠየቁ ለምንድነው ሁለት ነገር የምትጠይቁን ስለሚሉ ነው። ይህ ደግሞ ወደፊት የሲስተሞቹ መናበብ ይመልሰዋል ማለት ነው ሲሉ አስረድተዋል። ፋይዳ መታወቂያን አለመውሰድ ይቻላል። የዲጂታል መታወቂያ አዋጅ ሁሉም ሰው ፋይዳ ማውጣትን አስገዳጅ አያደርግም። አገልግሎት ሰጪ ተቋማት ግን ለሚሰጡት አገልግሎት የፋይዳ መታወቂያ እንዲቀርብ ማስገደድ ይችላል። እንደ አቶ ይዳሄ ከሆነ ፋይዳ በግዴታ ካልያዝክ መኖር አትችልም አይባልም። አንዳንድ መሰረታዊ ለሚባሉ አገልግሎቶች ግን መንግስት ለዜጋው ደህንነት፣ ለኢኮኖሚው መሳለጥ፣ ለዲጂታል ኢኮኖሚው ግንባታ እና ለሌሎችም ጉዳዮች ዲጂታል መታወቂያ ይጠቅማል ላላቸው ጉዳዮች አስገዳጅ ማድረግን ግን አዋጁ መብት ይሰጣል። ስለዚህም የተለያዩ አገልግሎቶች ከዚሁ መታወቂያ ጋር እየተሳሰሩ የሚሄዱ በመሆናቸው እነዚህን አገልግሎቶች ለማግኘት የሚሻ ሰው ለመታወቂያው የተመዘገበ እና ቁጥር ያለው መሆን ይኖርበታል። በመሆኑም በቀጥታ የፋይዳ መታወቂያን መያዝ የግድ ነው በሚል አስገዳጅ ሁኔታ ባይኖርም መሰረታዊ አገልግሎቶች ቀስ በቀስ ይህንን መታወቂያ ወደ መጠየቅ እያመሩ በመሆናቸው አስፈላጊነቱ የማይጠየቅ ሊሆን ይችላል። ከፋይዳ መታወቂያ ተጠቃሚነት መታገድ ይኖራል። ለፋይዳ የተመዘገበን ሰው የሚታገድበት ወይንም የሚሰረዝበት አሰራር የለም። ሊደረግ የሚችለው መቆለፍ ሎክ ማድረግ ነው። ይህም ማለት የግለሰቡ የባዮሜትሪክ መረጃ ሳይዘረዝ ተቆልፎበት እንዲቀመጥ ማድረግ ነው። ይህ ሂደት መረጃዎችን የሚያጠፋ አይደለም። በተመዝጋቢው ፍላጎት ወይም በፍርድ ቤት ትዕዛዝ የዲጂታል መታወቂያ ልዩ ቁጥር ሊቆለፍ ወይም ከሥራ ውጭ እንዲሆን ሊደረግ ይቻላል። ለምሳሌ አንድ ሰው ከሀገር ቢወጣ እና መታወቂያውን መጠቀም አልፈልግም ቢል መረጃው እንዲቆለፍበት ይደረጋል። ወይም አንድ ሰው በመረጃ ስህተት በግለሰቡ ወይንም ደግሞ የግለሰቡ ባልሆነ ምክንያት የፋይዳ ቁጥር ካገኘ ተቆልፎበት እንዲቀመጥ የሚደረግ ይሆናል። አንድ ሰው ከሞተ በኋላ ቁጥሩ ለሌላ ሰው አይሰጥም። የተመዝጋቢው ሞት ከተረጋገጠ ተቋሙ ልዩ ቁጥሩ ሳይቀየር እንደጸና እንዲቆይ እና ለማረጋገጥ አገልግሎት ሥራ ላይ እንዳይውል እንደሚደረግ በአዋጁ ላይ ተቀምጧል። የግላዊ መረጃዎች ጥበቃ ምን ያህል አስተማማኝ ነው? ማንኛውም ተመዝጋቢ ፈቃዱን በግልጽ ሳይሰጥ በዲጂታል መታወቂያ ስርዓት የተመዘገቡ የግል መረጃዎችን መውሰድ፣ ማሰራጨት፣ ማተም፣ መጠቀም፣ መረጃውን መስጠት ወይም ቅጂውን ለሶስተኛ ወገን ወይም አካላት መስጠት ወይም ይፋ ማድረግ የተከለከለ መሆኑን አዋጁ ደንግጓል። አቶ ይዳሄ የሚሉት የአንድ ሰው አሻራ በፋይዳ መታወቂያ የመረጃ ቋት ውስጥ ስለገባ ባለቤትነቱን አጣህ ወይም መስሪያ ቤቱም መረጃውን እንደልቡ ያደርገዋል አለመሆኑን እና በዲጂታል መታወቂያ ስርዓት የተሰበሰበ ማንኛውም የተመዝጋቢ ግላዊ መረጃ ባለቤት ተመዝጋቢው ነው። የግል መረጃ እንዲሰጥ የሚፈቀደው የፍርድ ቤት ትዕዛዝ ብቻ ከመጣ ብቻ ነው። ስለሆነም ለሶስተኛ ወገን ለግለሰብም ሆነ ለመንግስት መረጃው ያለ ግለሰቡ ፍቃድ አይተላለፍም። ስለዚህም መረጃዎች በሕግ ጥበቃ የሚደረግለት ከመሆኑ በተጨማሪም የተቆለፈ ወይንም ኢንክሪፕት የተደረገ መሆኑን ማስተማመኛ የሚሰጡት ኃላፊው የተቋሙ የመረጃ ሰራተኞች፣ ተቆጣጣሪዎች እንኳን መረጃውን እንዲያገኙ አይደረግም። በዲጂታል መታወቂያ ስርዓት የተሰበሰበ የማንኛውም ተመዝጋቢ ግላዊ መረጃ ያለ ተመዝጋቢው ፍቃድ ለሌላ ሰው መግለጽ፣ ማስተላለፍም ሆነ እንዲለወጥ ማድረግ የተከለከለ መሆኑንም አዋጁ በግልጽ አስቀምጧል። በሕግ ስልጣን ለተሰጠው ወይም በፍርድ ቤት ትዕዛዝ መሰረት የግል መረጃ ሊገለጽ ወይም ሊተላለፍ የሚችል ሲሆን በዚህ ሁኔታ በተገቢው ሁኔታ የተላለፈው መረጃ የሚያገለግለው ወይም ጥቅም ላይ የሚውለው ለተፈለገው አገልግሎት ብቻ እንደሚሆንም ደንግጓል። ፋይዳን አስገዳጅ ያደረጉ ተቋማት የትኞቹ ናቸው? አገልግሎታቸውን ከፋይዳ ጋር መታወቂያ ጋር ያስተሳሰሩ ተቋማት ቁጥር እየጨመረ ይገኛል። ከነዚህም መካከል ኢትዮ ቴሌኮም የሚጠቀስ ሲሆን ሌሎች ከ30 በላይ ተቋማትም ተመሳሳዩ ማድረጋቸውን አቶ ይዳሄ ገልጸዋል። በርካታ ተቋማት አገልግሎታቸውን ከማስተሳሰራቸው በተጨማሪ አገልግሎት ለመስጠት ፋይዳ መታወቂያን አስገዳጅ ሲያደርጉ የገቢዎች ቲን ቁጥርን ለማውጣት የፋይዳ መታወቂያን መያዝ ቅድመ ሁኔታ ሆኗል። የኢትዮጵያ ብሔራዊ ባንክ በአዲስ አበባ ከተማ የባንክ አካውንት ለመክፈት ፋይዳ የዲጂታል መታወቂያ በግዴታ እንዲቀርብ ያደረገ ሲሆን ከ2 ዓመት በኋላ ደግሞ በመላ አገሪቱ የሚገኙ ደንበኞች የትኛውንም የባንክ አገልግሎት ለማግኘት የፋይዳ መታወቂያ እንዲይዙ ይገደዳሉ።
ከሰኔ 24 2017 ጀምሮ ይህ አስገዳጅ አሰራር በሀገሪቱ ዋና ዋና ከተሞች ተግባራዊ መሆን ይጀምራል። ከዚያም በሚቀጥለው ዓመት ታህሳስ ወር ደግሞ በመላው ሀገሪቱ የባንክ አካውንት ለመክፈት የፋይዳ ዲጂታል መታወቂያ መያዝ አስፈላጊ መሆኑን ተገልጿል። በዋና ከተማዋ አዲስ አበባ አስተዳደር ስር የሚገኙ በርካታ አገልግሎቶች የፋይዳ ዲጂታል መታወቂያ በአስገዳጅነት እንደ ቅድመ ሁኔታ እያስቀመጡ ይገኛል። በተጨማሪም በርካታ የፋይናንስ እና ቴሌኮም ተቋማት አገልግሎቶች፣ የተለያዩ የመንግስት አገልግሎቶች፣ ሰነድ ማስመዝገብ እና ማረጋገጥ፣ የትራንስፖርት እና መጓጓዣ እና ማህበራዊ አገልግሎቶችን በፋይዳ መታወቂያ አማካኝነት እንዲያገኙ እየተደረገ ነው።